ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ እና እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ሟቾች ቁጥር ከ10 ወደ 37 ደርሷል። የተቃጠሉ ቤት 101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔ ዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድሞ ይሰጣችሁ? እሺ የሰው ሞትን ለመረ ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን ማናቃ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄንን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች ነው። ኦርቶዶክስ ሆንክ ባለማህተብ ኮንክ ኦርቶዶክስ ብቻ ሳትሆን ሰባዊነት የሚገድህ ከሆነ ቢያንስ በሆነ ጊዜ ይቺ ቤተክርስቲያን ውለታ ውላልህ ከሆነ ይሄን መረጃ አዳርስ። ሀገር ውስጥ ከሀገር ውጭ ያላችሁ በተለያዩ ቋንቋም ቢሆን ድምጽ ሆኗቸው ሼር የማያደርግ እንዳይኖር የሚያስነባ መረጃ እነግራችኋለሁ። ብንወድም ባንወድም ጥቁር ለብሰን እንድናለቅስ የሚያደርግን መረጃ እነግራችኋለሁ። ዛሬ ቤተክርስቲያን በይበልጥ እጅግ በደንብ አድርጋ አልቅሳለች። ለምን? ምዕመኖቿ ተገድለዋል። የራሷ ይቺ ቤተክርስቲያን ራሷ እንኳን ተቃጥላለች። ታቦት ከአንድ ወደ አንድ ቦታ ተሰዷል። እህል ወድሟል። ሌላው ዓለም አይደለም፣ እዚሁ ኢትዮጵያ ነው። ማህበረ ቅዱሳን በዘገባው እንዲህ ሲል አወጣ። በምስራቅ አርሲ ሀገረ ስብከት ከ10 በላይ በሌሎች ደግሞ እስከ 37 የሚጠጉ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔ ዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸው ተቃጥሏል። እንደ ወትሮ አርሲ ይህንን አድርጋለች። አሁን የመረረ የከረረ ሆኗል። ይሄም ትናንትናና ዛሬ የሰማነው መረጃ ነው። 23-24 ላይ ማለት ነው። አሳዛኝ ነው። ቤተክርስቲያን ተቃጠለ ተባለ። እርግጥ ቤተክርስቲያን ቢቃጠል ህንጻው ነውና ህንጻው ይሰራል። ነገር ግን በርካታ ምዕመናን ተገድለዋል። በርካታ ውድመት ደርሷል። ከብቶቻቸው፣ ንብረቶቻቸው ተዘርፈዋል። የቅዱስ ታቦቱ ታላቁ መስዋዕት የሚቀርብበት መሰዊያው ነው ተሰዷል። ምዕመናንም ከአንድ ቦታ ወደ አንድ ቦታ ይዘው ለመሄድ ተገደዋል። 101 ዓመት ያስቆጠረው 4 ትውልድ ያህል የቆየውም ቤተክርስቲያን ጆግ አመድ ሆኗል። አርሲ ነው ይሄ የሆነው። ጥቁር ለብሰን እናነባለን። ማንን እንደምንጠይቅ አናውቅም። አብዛኛዎቹ በጫካ ውስጥ ገብተዋል። የተቀሩት ደግሞ በሜዳ አሉ። ይዘው የሄዱት፣ ይዘው የሮጡት፣ ይዘው ያመለጧት አንድና አንድ ይች ማህተባቸው ናት። ክርስቶስ ኢየሱስ በቀራኔው ኮረብታ ላይ በዚህ መስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ተቤዥቶናል። አንገታችን ይቆረጥ ይሆናል እንጂ ይህንን መስቀል ከአንገታችን አናወጣም፣ ማተባችን አንበጥስም ብለው ክርስቶስን ይዘው ሄደዋል። አቤቱ ጉልበቴ ሆይ እወድሃለሁ፣ ኃይሌ፣ አምባዬ፣ መጠጊያዬ፣ መድኃኒቴ፣ መሸሸጊያዬ አንተ ነህ ሲሉ ለቅዱስ ዳዊት እያዜሙ እነሆ ተሰደዋል። ኦርቶዶክሳውያን
አባቶቻችን ታቦቱን ይዘው ለቅዱስ ዳዊት እየዘመሩ እየጸለዩም ወደፊት ለፊት ታቦቱን ይዘው ሄደዋል። ታቦት ተሰብሯል። ቤተክርስቲያን ተቃጥሏል። ምዕመናን ተገድለዋል። ይህ ኢትዮጵያ ውስጥ ነው። ይህ አርሲ ነው። ይህንን ይድረስ ለአባቶች አንልም፣ ይድረስ ለሲኖዶስ አንልም። ብቻ ወደ ማን እንደምንጮህ አናውቅም። ብቻ ለታሪክ ይቀመጥ። ታሪክ በራሱ የሚዘክረው ጊዜ ይመጣል። ባካችሁ አባቶቻችን ህንፃ ህንፃ ህንፃ፣ ልማት 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 እያላችሁ ዕለት ዕለት እኛ ኦርቶዶክሳውያን ታሳዝኑን። ይሄው እኛ በዚህ ሰዓት መስማት ምንፈልገው የራቀው እንዲቀርብ፣ ያለው እንዲጸና፣ በጭንቅ ውስጥ ያለው እንዲጽናና ነው። ይሄንን ደግሞ ከእያንዳንዱ የደብር አለቃ ከእያንዳንዱ ካህን እንፈልጋለን። እኛ ያልተገደልነው አርሲ ስላልሆን ብቻና ብቻ ነው። የሰማይ አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ሰላሙን ለምድራችን ለሀገራችን ከሁሉ ደግሞ ለምትቀድመዋ ለንዕድ ክብርት ለሆነች ለቤተ ክርስቲያናችን እግዚአብሔር ያምጣል። ሟቾች ቁጥር ከ10 ወደ 37 ደርሷል። የተቃጠሉ ቤቶች ደግሞ ከ100 ወደ 234 መኖሪያ ቤቶች መቃጠላቸው ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በሃይማኖት ላይ ያነጣጠረው ጥቃት መቀጠሉን የተገለጸው ጥቃቱ በአሁኑ ሰዓትም በወረዳው ስር በሚገኙ የተለያዩ ቀበሌዎች እየተስፋፋ ይገኛል። ጫካ ውስጥ የሚገኙ የኦርቶዶክስ ተከታዮች አሉ፣ ድረሱልን ብለዋል። ፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። ይህን ቪዲዮ ካየሁት በኋላ የሆነ ነገር በጣም እርግጠኛ ሆንኩ። ለካ አንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይሄ አባቴ መሬት ነው፣ ይሄ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው? ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። ትዝ ይለኛል የዛሬ ዓመት ወይም የዛሬ 2 ዓመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፈው ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል ኃይል ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይሄ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል። ያላያችሁ ሰዎች ካላችሁ ከመጨረሻ ይሁት ተደራጁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼሁ በስተጀርባ ያለው ሰው ይህ ሰው ነው። አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ስናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖቹን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍ ያለ ምስጋና ሊያቀርብላቸው ወዳል። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን
ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንቲባችን ያሰላ ካንቲባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንቲባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው? ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየዕለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል ክርስቲያኑ። ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያ የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔ ዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይህንንም ቪዲዮ ካሳለፋችሁት የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። እናቶቻችን አባቶቻችን ካህናቶች አባቶቻችን ተገሎ ነው በየጫካ አሁን ሞት የሚጠብቁትን በደንብ ንብሶ ሰምታችኋል። ድምፁን ናቸው